ወንዶችንም ኃይለኛ ሆኑባቸው። ስልክን ማምጣ በሉት። የእውነት ሪሌሽንሽፕ ውስጥ ከሆናችሁ ምናምንም ራሱ አምጣ ስልክን በሉት ነው ተቀበሉ። ለምንድን ነው የማይሰጣችሁ? ሌላ ሴት ያናገረ ካልሆነ ሁሉም ሌላ ሴት ያናግራሉ። ሁሉም ብዙ ሴት ነው የሚያናግሩት፣ 100 ሴት ነው የሚያናግሩት። ምንም ነገር ቢሏችሁ የእውነት አንድ ላይ ከሆናችሁ ኮሚትድ ሪሌሽንሽፕ ከሆናችሁ ጠይቁ። አምጣ እስቲ ስልክን አምጣ። ለምንድን ነው? ለምንም አያስፈልግም። በቃ ስልክን አምጣ እንዴ! ኃይለኛ ሆኑባቸው። እዩት እስቲ ስልካቸውን እዩት፣ ሜሴጃቸውን እዩት፣ ሶሻል ሚዲያቸውን እዩት። ለምን ዩ ሹድ ሃቭ አክሰስ ቱ ለምን እምቢ ይላል? የሚደብቀው ነገር ከሌለው ለምን እምቢ ይላል? ሌላም ነገር ማድረግ ያለባችሁ ምንድን ነው ፊት እንደዚህ ቀይ ሆነ። ሌላም ነገር ማድረግ ያለባችሁ የማያውቀውን ሴት የማያውቀው ጓደኛ ያላችሁ ወይ የማያውቀውን ሴት ላኳት። ቺት ያደርጋል ወይ አያደርግም? ኢንፐርሰንም ላኳት። ሄዳ እንድታናገረው ወይ ቁጥሩን እንድትቀበለው ኤኒቲንግ ወይ በቃ እንድታናገረው ጓደኛ መጀመሪያ እንደ ጓደኛቱን እስቲ ምን ይላታል ቴስት አድርጉት። ቺት ያደርጋል አያደርግም? ሶሻል ሚዲያ ላይም ሌላ ሴት ሜሴጅ እንድታደርገው አድርጉ። ሜሴጅ ታድርገው፣ ፍለርት ታድርገው ከሱ ጋር እስቲ እንየው። የእውነት ፌትፉል ነው አይደለም? they're not faithful። ማንም ሰው ፌትፉል አይደለም። it's so rare። ከዚህ በፊት እንዳልኳችሁ ቢሊዮኔር እንደማግኘት ነው። ዝም ብላችሁ የዞራችሁ ቢሊዮኔር ታገኛላችሁ? አታገኙም። የእውነተኛም ሰው እንደሱ አታገኙም በቀላሉ። ሁሉም ወንድ ናቸው። 100 ሴት ነው የሚያናገሩት። እኔን አዳምጡኝ። እኔ መሻጥላችሁ ነገር የለም። እኔ የምናግራችሁ የእውነቱን ነው። ሰው እኔን የሚናደድብኝ የሚጠላኝ የእውነቱን ስለምናገር ነው። እስቲ ቴስት አድርጓቸው። የእውነት ፌትፉል ናቸው አይደሉም? ሜሴጃቸውን እዩ። ማን ጋ ነው የሚደውሉት? ብዙ ነገር ነው ወንዶች የሚያደርጉት። የሴትን ስም ራሱ በሌላ ነገር አድርገው ሴቭ ያደርጋሉ። አሁን እዚህ ምንድን ነው የሚያደርጉት? የምግብ ቦታ ምናምን ብለው ሴቭ ያደርጉታል። ከዛ አንድ ጊዜ የሚጣሉት ታዲያ የምግብ ቦታ እንተ ጋር የሚደውሉለት ላይክ እኩለ ሌሊት ላይ ሴት ናታ። ቢካዝ ሴት ናት። ሌላ ስልክ ራሱ አንዳንድ ጊዜ ይደብቃሉ። ሁለተኛ ስልክ ራሱ ወይም መኪና ውስጥም ራሱ እንደዚህ ናቸው። በቃ ማንንም ሰው አትመኑ። ቴስት